ራሳቸውን መከላከል የማይችሉ ሴት ተማሪዎችን በማገት የሚገኝ ጀግንነትም የፖለቲካ ትርፍም የለም። በንጹሃን ህይወት ላይ የጀመራችሁትን ቁማር አቁሙ። እህቶቻችንን መልሱ። ስለታገቱ እህቶቻችን ፍትህ ለመጠየቅ ነው የቀረብነው። የታገቱ እህቶቻችን ጉዳይ የሁላችንም ጉዳይ ነው። የሁላችንም ስንል የሰዎች ጉዳይ ማለት ነው። ከዛ ባሻገር ሀገራችን ላይ ያለው ነገር እጅግ በጣም አስፈሪ ነው። ምንም መደበቅ አያስፈልግም። በጣም የምታስፈራ ሀገር ውስጥ ነው ያለነው። መፍራት አንፈልግም፣ ሳንፈራ መኖር እንፈልጋለን። ይሄ ደግሞ የሚሆነው እንደ ልባቸው የሚፈነጩ ወንጀለኞች አደብ መግዛት ሲችሉ ነው። ይሄን ማዘዛት የሚችል አካል ደግሞ የለንም ኮኔ ነገር ካለ ደግሞ አደብ ያስገዛል። ትናንትና ዶክመንተሪ ብለው በለቀቁት ቪዲዮ ላይ አንዳንድ ሰዎች በጥልቀት ሳያገናዝቡና ነገሮችን በደንብ ሳይረዱ እንዲሁም ደግሞ ሁሉ ነገር በደጁ የሆነ መንግስት መሆኑን ያልተረዱ ሰዎች ተነቃባችሁ፣ ተባነነባችሁ፣ ሲባነን ይቀራል ገለመሌ ሲሉ ተመለከትኩኝ። ወዳጄ አማራም በለው የአማራን ፋኖ በለው የአማራ ፖለቲካ በኢቢኤስ ከተላለፈ የብርቱካን ታሪክ ላይ እንድች እንኳን አንድ ጋት እንኳን የሚያገኘው ጥቅም የለም። የብርቱካን ታሪክ ማለት በኢትዮጵያ ውስጥ የሚደረጉ ግፎችን በለው በሴት ልጅ የሚደረጉ ግፎችን ከሐይቅ ውስጥ በማንኪያ ጨልፎ እንደማውጣት ያክል ነው። ከብርቱካን ታሪክ በላይ ህልቆ መሳፍርት ቁጥር የሌላቸው በደሎች፣ ጭቆናዎች፣ መደፈሮች፣ መገደሎች፣ መጨፍጨፎች የኢትዮጵያ ህዝብ አይቷል፣ ተመልክቷል፣ አስተናግዷል። የአንዲት እህታችን የብርቱካን ታሪክ እነሱ እንደሚሉት በአሰት ኢቢኤስ ላይ ቀርቦ ምን አይነት የፖለቲካ ትርፍ ሊመጣበት እንኳን በኢቢኤስ አይደለም በዓለም አቀፍ ሚዲያ እንኳን ቢንጸባረቅ ለአማራ የሚያመጣው የፖለቲካ ትርፍ ምንድነው? አማራ እኮ ከዜና ከዘገባ በደሉን ከመናገር ከማለቃቀስ ወጥቶ መሳሪያ አንግቦ በክንዴ ነው መብቴን ማስከብረው ብሎ ጫካ ከገባ ድፍን 2 ዓመታት ሊቆጠሩ ወራቶች ብቻ ነው የሚቀሩት። ታዲያ በኢቢኤስ ቀረበ፣ በቢቢሲ ቀረበ፣ በአልጀዚራ ቀረበ፣ ምን ተዳው? የትኛውን ህዝብ ሊቀሰቅስ የትኛውን ህዝብ ሊያነሳሳ? ያልተነካ ህዝብ አለ እንዴ? በደል ያልደረሰበት ህዝብ አለ እንዴ? እንደው እውነት ለመናገር በኢትዮጵያ ውስጥ የሚኖር ዜጋ ባንድም ሆነ በተዘዋዋሪ በደል በራሱ ላይ ባይደርስ እንኳን ወይ በቤተሰቡ ወይ በአካባቢው ወይ በተለያየ ቦታ ላይ በሌላ ወገኑ ላይ ደርሶ አይቶት ያውቃል። ታዲያ ምን አይነት ጥቅም ለማግኘት በኢቢኤስ ላይ ድራማ ይሰራል? ይሄን ጉዳይ ማገናዘብ ለሚችሉ ሰዎች ለራሳቸው ልተው። የትኛው ሀቅ የትኛው ውሸት እንደሆነ መርምሮ ለመረዳት ኢትዮጵያዊ መሆን ብቻ በቂ ነው። ምክንያቱም ህልቆ ስፍር በደሎችን ህልቆ ስፍር ውሸቶችን በአብይ አህመድና በካድሮቻቸው ተመልክተናል፣ አይተናል። ያሁኑም ከዚህ የተለየ ነገር አይደለም ወዳጄ። ይልቅስ የአማራውን በደል ተውት፣ የሌላው ኢትዮጵያውያንን በደል ተውት። የራሳችሁን ሰው በራሳችሁ የተገደለበትን ምን አለ እንደዚህ ተሯሩጣችሁ ለህዝቡ ይፋ ብታረጉ ኖሮ ህዝቡም ደስ ባለው ነበር። ምን አለ ያጫሉ ሁንዴሳ እንግዲህ ያ ልክ እንደዚህ ተሯሩጣችሁ በሰራችሁለትና ነፍሱን ፍትህ በሰጣችሁለት ኖሮ ምን አለ የራሳችሁን የበቴው ኡርጌሳን ግድያ እንደዚህ ተሯሩጣችሁ በሰራችሁና ነፍሱ ፍትህን ባገኘች ኖሮ ገና ወር ያልሞላትን የቀነኒ አዱኛን ፍትህ ምን አለ እንደዚህ ተሯሩጣችሁ ለህዝቡ ይፋ ባደረጋችሁት? ምን አለ በየአካባቢው ላይ የሚገደሉትን ምን አለ በዚህ ልክ ተሯሩጣችሁ ፍትህን ማስፈን በቻላችሁ ኖሮ እናቃለን። ሆርሲ